ሰው እንዴት አድርጎ ነው ጣሊያንን የሚወደው? እንዴት ነው ሰው ስፔሻሊ አበሻ፣ ኤርትራ እና ኢትዮጵያ፣ ሶማሌም ጅቡቲ እንደዚህ ቦታ ሆኖ እንዴት ነው ሊቢያ ምናምን ሆኖ ጣሊያንን ወዳለሁ ብሎ ካፍ እንዴት ነው እሱ የሚናገረው? እንዴት ነው? እኔ እኮ የምለው ምንም አይነት ስለ ታሪክ ስለ ራሳችን ታሪክ ስለሌላው ታሪክ እኮ አለን ስለ ራሱ ታሪክ የማያውቅ ህዝብ ኦኬ ህዝብ አይደለም ጀስት ሮቦት ጭንቅላት ውስጥ የተሞላው የሌላ ሰው ታሪክ ነው፣ የሌላ ሀገር ታሪክ፣ የሌላ ህዝብ ታሪክ ነው። ሰው ስለ ራሱ ታሪክ ማንበብና ማወቅ የማይፈልግ ከሆነ ወይ ከቤተሰቦቹ ከቅድመ አያቶቹ መስማት የማይፈልግ ከሆነ ጀስት ሮቦት የደነዘዘ ጭንቅላት ይዘን ነው የሰው እንትን እዚህ ውስጥ ሞልተን የሰው ሂስትሪ ሞልተን የምንሄደው። ጣሊያንን ወዳለሁ 300,000 እስከ 500,000 ጉግል አድርጉት። አሁን ነው ሰው የገደሉብን በሁለተኛው ጦርነት ጊዜ ከ300,000 እስከ 500,000 የሀገራችን ሰው የጨረሱት ሕፃን ልጅ፣ ሴት፣ ሽማግሌ፣ አሮጊት። ጦረኛ እኮ እንዳይመስላችሁ ጦረኛው አይደለም። ጦረኛውንማ እነሱ ይጻፉት ወደ 50,000 አካባቢ ነው ብሎ ይጻፉት። ኦኬ ይሄንን ሁሉ ያደረገው አሁን የመጨረሻው ጦርነት ነው የምነግራችሁ። የበፊቱንሽ የአረጋ ሀገር እወደዋለሁ፣ ጣሊያን በጣም ነው የምወደው፣ አገሩን እወደዋለሁ፣ ህዝቡን እወደዋለሁ። እንዴት ሰው እንደዚህ አይነት እነሱ ቢሆኑ ኖሮ እኛ ያደረግንባቸው መቼም እንደው የዓለም መጨረሻ ታሪክ እስኪያልቅ ድረስ መቼም እኛን አይምሩንም በምንም ተአምር። እና እኛ ግን ምንድነው ለምን መሰላችሁ እኮ እኛ ሃይማኖት አለን። ኦኬ ሃይማኖት ህዝብ ነው። ለዛ ነው ቶሎ ብሎ የሚመራው ቶሎ ብሎ እንትን የሚለው እንጂ አሁን እነሱ ሀገር ስትሄዱ ስታዩ አሁን ዩሮፕ ውስጥ ሰንዴ ሲሆን በጠቅላላ ጥቁሩና ብራውኑ ነው ወደ ቸርች የሚሄደው። እነሱ ሰንዴ ማርኬት ነው የሚሄዱት። ያን የሚያሳያችሁ የውሸት እንደሆነ ይሄ ፖፓችን ቸርቻችን እንደዚህ ምናምን ብለው ፕሮፓጋንዳ የሚያደርጉት አንደኛ ባዶ ናቸው ቸርቾቻቸው። አይሄድም፣ ማንም አይሄድም፣ በፍጹም አይከተሉም። እና አርብ ሲሆን ደግሞ እንዳለ ሙስሊሙ ወደ ሞስክ ሲሄድ እነሱ ምንም እንትንም ያለም የዛን ቀን የሆነ ኢምፖርታንት የሆነ ቀን እንደሆነ በራሱ ሪኮግናይዝ አያደርጉትም። ስለዚህ እነዚህ ህዝቦች ምንም አይነት እንትን ስለሌላቸው ለዛ ነው መቼም እነሱ ምህረት የላቸውም። እኛ ግን ምህረት ኦኬ ነው ኦኬ መማር። ምክንያቱም ያልማረ ሁሉ ጊዜ እሱን ሲያስብ ሲበሳጭ ነው የሚኖረው አይደል እንዴ? ፋይል ታሪክ የራሳችን ታሪክ እንዴት ሰው የራሱን ታሪክ ይው በእነሱ በኩል ይሄ ነው ብሎ የደረሰባቸው አይደለም። እነሱ እኮ ከኛ ጋር ሲዋጉ የተዋጋው እኮ የኤርትራ ልጅ ነው። ለነሱ የጣሊያን ወታደር እዚህ ጋር 10,000 ቢኖር 1,000 ቢሆን ነው የጣሊያኑ 9,000 የኤርትራና የሶማሌ ልጅ ነው ያሰለፉት ከፊት ለፊት። እኛ ቴዎድሮስ ከብሪቲሽ ወታደሮች ጋር ሲዋጉ ኦኬ ወደ 20,000 ቢሆን ወታደር ነው የመጣው። ከዛ ውስጥ ወደ 19,000 ህንድና ባንግላዴሽ ነው ጭኖ ያመጣቸው። ከዛ ጦርነቱ ሲያልቁ እኮ የነሱ ወይ 3 ወይ 4 ቢሞቱ ነው እኛ አሸነፍን ምናምን የሚሉት። አሁን የኬንያ ውስጥ ብታዩ፣ ሳውዝ አፍሪካ ብታዩ፣ በጠቅላላ ቦታ ብታዩ እነሱ እኮ አይደለም የሚዋጉት። ከፊት ለፊት የሚደርድሩት የኛኑ ነው። መጀመሪያ የያዙትን ቦታ የዛን ወጣቶች ያመጡና ኮሎኔስ ሲያደርጉ እንደፈለጉ መውሰድ ይችላሉ። እዛ ያለው እንደፈለገ መግደል ይችላል፣ ማሰር ይችላሉ። እንደፈለጉ ነው የሚያደርጉት። እኛ እኮ ወደ 20 ምናምን ሺህ ሰው ኮንሰንትሬሽን ካምፕ ውስጥ የገደሉብን 20 ምናምን ሺህ የኛ የራሳችን ህዝብ ያለቀው ታስሮ በረሃብና በእንትን እንዲህ አርጎ ያሳለፈ ሀገር። አሁን ጣሊያን በጣም ነው የምወደው፣ ጣሊያን ሀገር እንደዚህ ነውና ጣሊያኖች በጣም እንትኖች ናቸው። እስቲ እባካችሁ ታሪካችሁን ማወቅ ሞክሩ። ምንድነው እኛ ያደረግነው? ታሪክ የሌለው ሰው ወይ ደግሞ የሌለው ሀገር አይደለም። ኦኬ ስለማን ዝም ብሎ ስለ አድዋ ብቻ ሳይሆን ኦኬ አድዋ ላይ እንደዚህ ተብሎ ማውራት ሳይሆን ምንድነው እሱ የሆን ነው? ማን ነው ምን ያደረገን? እነዚህ ሰዎች ጋር አሁን ምን እያረጉ ነው? አሁን እስከኛ ለቀውናል። አሁንም ቢሆን ዝም ብሎ የሆነ በእርዳታ በምናምን ነው የሚይዙ። ኦኬ የሆነ ነገር ብለን ከተናገርን ወይ ደግሞ የወሰዳችሁትን ነገር መልሱ ሲባል አይ እርዳታ ስለምንሰጣችሁ እንደዚህ ስለምናደርግ በቃ እሺ ለዛ ሲባል እንደዚህ አይነት ብር እንሰጣለን፣ እንደዚህ አይነት ኢንቨስት እናደርጋለን ነው የሚሉት እንጂ በፍጹም አፖሎጂ የለም፣ ያደረጉትን ነገር ይቅርታ የለም። ይቅርታ ሲባል ወይ ደብዳቤ ሊጽፉ እኮ ይችላሉ። እውነተኛ ይቅርታ ግን መናገር አይፈልጉም። ስለዚህ ነገር አሁን እኔ እዚህ እንደዚህ መጥቼ መናገር የምችለው ኢምፖርታንት የሆነ ቦታ ስለሌለው ነው። ኦኬ ስልጣን ያለኝ ሰው ብሆን
ትልልቅ አይነት ድርጅቶች ውስጥ ምሰራ ሰው ብሆን አንድ ቀን አልቆይም ከስራዬ ነበር ብባረረው። አንድ ቀን እንደዚህ ብሎ የተናገረ ማንም ሰው በተቻለ መጠን ከእንትኑ ነው የሚወገደው፣ አፉ ነው የሚዘጋው። በጣም ፖዚሽን ላይ ያለ ከሆነ ደግሞ ይወገዳል። ስለዚህ ሎክ ተራው ህዝብ እኛ ነን ይሄንን ነገር መርሳት የለብን። ታሪካችንን የራሳችንን ታሪክ እዛ የእንትን ታሪክ የአውሮፓ ታሪክ የአሜሪካ ታሪክ ብላችሁ አታውሩ። አይደላችሁም። አበሻ አበሻ ነው። መቼም የፈለገ ብትኖሩ የፈለገ ሀገር ከነሱ ጋር ብትኖሩ እንደነሱ መሆን ብትሞክሩ አትሆኑም መቼም። እነሱ በምንም ተአምር ሪኮግናይዝ ያደርጓችሁ። ለራሳችሁ ልትሆኑ ትችላላችሁ። ኦኬ ለራሳችንማ እዚህ ውጭ እኮ የሚገርም ነገር ነው የሚታየው። በቃ እንዴት ነው እኛ አሁን እኔ ብሪቲሽ ነኝ ወይ አሜሪካዊ ነኝ ወይ ምናምን ጀርመን ነኝ ፈረንሳይ ነኝ ምናምን ነው የሚለው ሰው። ኦኬ ከዛ ልክ የነሱ እንትን ሲገባ የሚያስታውቁ በምን መሰላችሁ? በደንብ ማውቀው እኔ ራሴ የምለው ነው ለጓደኞቼ እና እናንተም ይሄ የምላችሁን ነገር መቼም ብታውቁታላችሁ። ይሄ የሀበሻ ሲባል የፈለገ ሬስቶራንት ይግባ፣ የፈለገ ሻይ ለመጣት የሆነ ቦታ ይግባ፣ KFC ወይ ማክዶናልድ ይግባ፣ ድምፁ አይሰማም። ምንም ነገር ጸጥ ነው። ምንም ሲያወራ ራሱ ቀስ ብሎ ሾክ የሚያወራው እንትኑን ተጠንቅቆ ነው። ምክንያቱም ያውቀዋል አገሩ እንዳልሆነ። ለዛ ነው እንደዚህ የሚሆነው። እነሱ ሲዝናኑ እነሱ እየጮሁ ሲስቁ ምን የኛ ሰው ኦኬ ዝም ነው የሚለው። ብትጮሁና እንትን ብንል በጠቅላላ ይደብራ አይወዱም። በቃ እንትን ያደርጋቸዋል። ኢሪቴት ነው የሚያደርጋቸው። ልክ ያበሻ ሬስቶራንት ይግባ፣ ልክ ያበሻ ሻይ ቤት ይግባ፣ ያኔ ነው ላንቃው የሚከፈተው። ያኔ ነው ጥሩ እኮ ነው። ለምንድን ነው ፊል ሆም የምናደርገው? ያኔ ነው እርስ በራሳችን ስንሆን ነው የራሳችን ህዝብ ጋር የራሳችን ካልቸር ጋር እንደተቀላቀለን ስለምናውቅ ነው ሪላክስ የምናደርገው። ሌላ ቦታ ግን ሲገባ ያውቀዋል። ለምን እዛ ሀገር 50 ዓመት አይኖርም? ኧረ 100 ዓመት ለምን አይኖርም? የፈለገ ቢሆን ወልካም አይደለም። ገብቼ ድምፄን አጥፍቼ ቀስ ብዬ ተዝናድቼ እንደነሱ ለብሼ እንደነሱ ቢሄቭ እነሱ ራሳቸው እንደፈለገ ሪላክስ ቢያደርጉ እኛ እንደነሱ ቢሄቭ ማድረግ አንችልም። በጣም መጠንቀቅ አለብን። እነሱ መካከል የምንኖር ከሆነ እያንዳንዱን እርምጃችንን ማወቅ አለብን፣ መጠንቀቅ አለብን። እንደዛ ሆነን ነው የእንትን ነኝ ብሪቲሽ ነኝ ወይ አሜሪካዊ ነኝ ኖ ሀበሻ አፍሪካዊ ነን። የፈለገ ዓመት እንኖር አፍሪካዊ ነን። ስለዚህ መቼም ቢሆን የእኛን ታሪክ ተከትለን እሱን ማወቅ ማሞክር ከሆነ it's a lost cause። ኦኬ ምንም ሮቦት ነን። በሰው ካልቸር መዝናና በሰው ሂስትሪ ምንደግስ ሰዎች ነን። ኦኬ ጉድ ላክ